وذكر فإن الذكرى تنفع المؤمنين قدم تقوم ያረኩት الأكل والشرب بما لا يتغذى به በምግብነት የማይያዙ ነገሮችን ቢወስድ አንድ ሰው በምግብነት የማይወሰዱ ነገሮች ሆን ብሎ ሊሆን ይችላል በስተት ከሆነ ጾሙ አይበላሽም አሳልፈናል በስተት ለምሳሌ አቧራ ሊገባበት ይችላል ዝንብ ሊገባበት ይችላል አይደል ሰው የተለያየ ነገር ያጋጥማል እዚህ ውስጥ አይገባም ሆነ ብሎ በምግብነት የማይያዙ ናቸው ግን ሆነ ብሎ ወሰዳቸው ጾሙ ይበላሻል على الراجح ጾሙ ይበላሻል ሁለተኛ ابتلاع الريق ምራቅ المواطس ጾም ያበላሻል ወይ አያበላሽም ጾም አይበላሽ በዚህ ጾም አይበላሽ ሆን ብሎም አደረገው አላደረገውም ከዚህ ጋር ይሄ ጾም የሚያበላሽ ነገር አይደለም እዛው ራሱ ጋር ያለው ነው ያወራን ያለነው የሌላ ሰው በሆነ ምክንያት ቢያጋጥም ጾሙ ይበላሻል ከሌላ ሰው ቢያደርግ የራሱ ዘው በምራቅን በመዋጥ ጾም አይበላሽም ሶስተኛ النخامة أكتام على الراجح ጾም አይበላሽም ይላል ሼክ ኢብኑ ዑሰይሚን ነገር ግን ጤናማ ላይሆን ይችላል ለአካል ጥሩ ላይሆን ይችላል ሰው ችላ ሊለው አይገባም ይላሉ ከፊል ዓሊሞች የተለያየ ሐሳብ ያንጸባርቃሉ ያበላሻል ሌላ የምግብ ቅሪት ጥርሶች መካከል የቀረ የምግብ ቅሪትን መዋጥ ሆን ብሎ ከተፈጸመ ጾም ይበላሻል በዚህ ሆን ተብሎ ከተፈጸመ ጾም ይበላሻል ምራቅ ጋር ያለ ነገር ከሆነ አይበላሽም በዚህ ያልታሰበበት የደቀቀ ነገር የምግብ ቅሪት በጥርሶች መሃል ያለ የሚያስታውቅ ደረጃ ዝም ብሎ መዋጥ የለበትም መጉመጥመጥ ማስወገድ ያስፈልጋል ሌላ حكم التذوق ምግብ መቅመስ ጾም አያበላሽም ነገር ግን ከቀመሰ በኋላ መጥፋት ይኖርበታል በረመዳን በቀኑ ክፍለ ጊዜ ምግብ የሚያዘጋጁ ሰዎች መቅመስ ይችላሉ ይሄ ጾም አያበላሽም ነገር ግን መጥፋት ይኖርባቸዋል ከዛ በኋላ ወስዋስ ውስጥ መግባት የለባቸውም ጣዕሙ አሁንም ከምላሴ ላይ አልጠፋም እንዴት ላድርገው በዚህ ደረጃ መጨናነቅ የለባቸው ሌላ ማስቲካ ማኘክ የሚፈረፈር አይነት እያነሰ የሚሄድ አይነት ከሆነ ጾም ያበላሻል ምንም ጥያቄ የለውም እንደዛ ካልሆነስ ጾም አያበላሽም መራቅ ነው ግን የሚሻለው ራስን በእንዲህ አይነት ነገር ውስጥ ማነቃቃት አያስፈልግም መራቅ ያስፈልጋል የሚገባ ነገር የሌለው ዝም ብሎ የሚታኘ ከሆነ ጾሙ በዚህ አይበላሽም ነገር ግን መጠንቀቅ ነው ሙሩአማ አይሆንም ለሌሎች ለሚያዩ ሰዎች ራሱ ጥሩ ስሜት አይሰጥም ጥሩ ትዝብት አይሰጥምና መራቅ ያስፈልጋል ነገር ግን እንደ ግንዛቤ እንደ ሰው እንደዛ ሲያደርግ ቢያጋጥመን ብትርቅ ይሻላል እንጂ ምንለው ጾምህ ተበላሽቷል በዚህ እንዴት ጾመኛውን እናደረክ ብለን በጣም የጠነከረ አቋም አንጸባረቅ የለብንም ሌላ ውሃ ተጉመጥምጦ ወይም እስቲንሻቅ ባፍንጫው ስቦ ቢያመልጠውስ ውሃ ወደ ውስጥ ቢገባበት ነብዩ ሰለላሁ ዐለይሂ ወሰለም ባፍንጫ በደንብ አድርገው ውሃ ሳብ ጾመኛ ካልሆንክ በስተቀር ብለዋል ጾመኛ የሆነ ሰው መጠንቀቅ አለበት ማለት ነው ቢያመልጠውስ ሲጉመጠመጥ ወይም እስቲንሻቅ ሲያደርግ ቢያመልጠው ቀደም አሳልፈናል ሰው በምርጫው ያልተፈጸመ ነገር በአጠቃላይ ጾም አያበላሽም በምርጫው ያልተፈጸመ ነገር ስለዚህ ይህም ጾም አያበላሽም ማለት ነው ሌላ القلس አንዳንዴ ሰውነት ምግብ ያጠለለ ጨጓራ ችግር ሊሆን ይችላል ስሜቱ እዚሁ ጉሮሮአችን ላይ ሊመጣ ይችላል አይደል ምንድነው የሚባል ቅርሻት ቃር ይመጣል ምግብ ወደ ላይ ማቃጠል ስሜቱ ነው መሰለኝ እሱ ያለው ዋናው ነገር የምግብ ስሜት ወደ ላይ እየገነፈለ የሚመጣ ለምሳሌ ያጠለለ ዘይት ሊሆን ይችላል ወደ ላይ የሚመጣ ከሆነ እዛው በማይቆጣጠሩት መልኩ እየደረሰ የሚመለስ ጾም አይበላሽም በዚህ ነገር ግን ማውጣት መቆጣጠር የሚችለው ከሆነ ቢወጣው ጾሙ ይበላሽበታል የምግብ ቅሪት ወደ ላይ የሚመጣ ከሆነ ማለት ነው ሌላ አስቲዋክ መፋቂያ እንደተመለከተ ሻፊዒያ መዝሀብ ጾመኛ የሆነ ሰው ማድረግ የለበትም የሚል ያነሳሉ على الراجح ሚዛን የሚደፋው በዚህ ጾም አይበላሽም ጾም በዚህ አይበላሽም ነገር ግን ውሃ እርጥበት ወይም የተፈረፈረ ያለ ነገር ላይ ጥንቃቄ ያስፈልጋል እርጥበት ያለው ነገር ከሆነ ለምሳሌ
ወይም ደግሞ እርጥበት ማለት የሚሻገር እላፊ ነገር ካለው ለማለት ነው እንጂ ዝም ብሎ የእንጨት እርጥበት ለማለት አይደለም። እሺ እዚሁ ጋር አብሮ የሚነሳው ከመፋቂያ ጋር ያይዞ መዕጁን አልአስናን የጥርስ ሳሙና መጠቀም። የጥርስ ሳሙናን በተመለከተ ሼክ ኢብኑ ባዝ፣ ኢብኑ ዑሰይሚን፣ ፈውዛን ጾም አያበላሽም ይላል። ነገር ግን ጾመኛ ሰው ቢጠነቀቅ ነው የሚሻለው። ንፉዝ የመስረግ ነገር ሊኖረው ስለሚችል መጠንቀቁ ባያደርገው ነው የሚሻለው። በጾመኛ ሆኖ በጾም ክፍለ ጊዜ መራቅ ነው የሚሻለው። በዚህ ግን ጾም አይበላሽም ይላሉ ተጠንቅቆ እስካደረገው። ሌላኛው አዱኻን ሲጋራ ጾም የሚያበላሽ ነው። ጾም ያበላሻል። በተጨባጭ የሚገባ ነገር አለ። ለዛም ነው ሳምባ ጥቁር ብሎ የሚታየው አይደል? የሚገባ ስላለ ነው። ጾም ይበላሻል። በዚህ ቀደም ባሳለፍነው ግን ሰውነትን የሚገነባ ምግብ ነክ የሆነ ምግብን አካልን ከምግብ የሚያብቃቃ የሆኑ ናቸው ጾም የሚያበላሹት ያለውን ቀውል ከወሰድን አያበላሹም ልንል ነው እዚህ ላይ። ነገር ግን አለ ራጅህ ይሄ ሐሳብ ትክክለኛው ሆነ ብሎ አንድ ሰው ወደ ሆድ የሚያስገባው ወደ ሰውነት የሚያስገባው ነገር ወደ ውስጥ ወደ ሆድ የሚያስገባው ነገር ጾም ያበላሻል ስለሆነ ሲጋራም ጾም ያበላሻል ነው። እንዲያውም ከሱስ መገላገል የፈለገ ሰው ጾም ረመዳን ሁነኛ ወቅት ነው፣ ያን መጠቀም ያስፈልጋል። ሌላ የአስም ህመምተኞች የሚጠቀሙት ስፕሬየር ነገር አፋቸውን ከፈት አድርገው አየር ነገር ያስገቡበት ይሄ ጾም አያበላሽም። እዚሁ አየር ለመክፈት ያክል እንጂ የሚያልፍ ነገር አይደለም። አየር እየገባ እየወጣ ነው፣ እየሳብን ነው። ስለዚህ ይሄ ጾም አያበላሽም ይላሉ። ሌላ ሒጃማ በጣም ኺላፍ ያለበት ነጥብ ነው። ያበላሻል ያበላሽም የሚለው ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? ረዲየላሁ ዐንሁማ አልፊጥሩ ሚማ ደኸል ላ ሚማ ኸረጅ ይላሉ። ጾም የሚፈጥረው የሚበላሸው በሚገባ ነገር ነው፣ በሚወጣ አይደለም ይላሉ። እዚህም ሒጃማም ጾም አይበላሽም። እዚሁ ጋር ቦታ ያይዙ የሚነሳ ተቀዩ ማስታወቅ ሆነ ብሎ ቢደረግ አለ الراجح አብዛኞቹ ዓለሞች ያፈጥራል ነው ያሉት። መጠንቀቁ የተሻለ ነው ሆን ብሎ ከማድረግ ግን ቢፈጸም ይሄ ከመረጃ አንፃር ሚዛን የሚደፋ የኢብኑ አባስ አሁን ያነሳውላችሁ ንግግር ፊጥራ የሚከሰተው ማፍጠር የሚከሰተው በሚገባ ነገር ሰዎች ሆን ብለው በሚያስገቡት እንጂ በሚወጣ ነገር አይደለም ብለው ያስቀምጣሉና ጾም አይበላሽም የሚል ነው። ሌላ እዚሁ ጋር አርዑዓ ነስር ማለት ደም ቢወጣ አንድ ሰው በምርጫው የሚከሰት አይደለም። ጾም ከዚህ ጋር የሚገናኝ አይደለም። ጾም አይበላሽም። ጾሙ ላይ ምን የሚያሳድረው ተጽዕኖም የለም። ሌላ ደም መስጠት፣ ደም መለገስ ሊሆን ይችላል። ለሕክምና ለምርመራ ደም መስጠት ሊሆን ይችላል። ጾም አይበላሽም። በዚህ ጾም አይበላሽም። ሌላ ኢክቲሓል ኩል መኳል በዚህ ጾም አይበላሽም። ጠብታ የአይን ጠብታ ጾም አይበላሽም። የጆሮ ጠብታ ጾም አይበላሽም። በአፍንጫ የሚገባው ላይ መጠንቀቅ ያስፈልጋል። ቅድም ያሳለፍነው ሐዲስ ወባሊግ ፊል ኢስቲንሻቅ ኢላ አን ተኩነ ሷኢመን አው ከማ ቃለ ረሱል ሰለላሁ ዐለይሂ ወሰለም። ኢስቲንሻቅ በደንብ አድርገው ሐሳብ ጾመኛ ካልሆንክ በስተቀር ማለታቸው አፍንጫ ወደ ሆድ የሚያደርስ መስመር ነው ያለውና በአፍንጫም የሚገባ ጠብታ ወደ ሆድ ሊደርስ ስለሚችል ያስፈጥራል፣ ያበላሻል ያሉ ዓሊሞች በተጨባጭ አሉ። መራቅ ያስፈልጋል። ሌላ ኢሕቲቃን ማለት በፊንጢጣ በኩል በመቀመጫ በፈጋራ በኩል የሚገቡ መድኃኒቶች ወይም መመርመሪያ መሳሪያዎች በዛ ቢገቡ ጾም አይበላሽም። በዚህ ጾም አይበላሽም። በአፍ የሚገባ እስከሆነ እሺ። ከዛ በፊት አልኢሕቲቃን አሳለፍኩኝ። ኢብኑ ባዝ ኢብኑ ዑሰይሚን ጾም አይበላሽም ብለው ያስቀምጣሉ። ሌላ አልኢግቲሳል ሊተበሩድ አካልን ሰውነትን ለማቀዝቀዝ መታጠብ ምንም ችግር የለውም። ሽቶ መቀባት፣ በኹር ቤት ውስጥ ማጨስ፣ እነዚህ ከጾም ጋር ምንም ችግር አይኖራቸውም። ሌላ ለምርመራ ሊሆን ይችላል ወይ በመድኃኒትነት ሊሆን ይችላል። በብልት የሚገባ መድኃኒት ወይም መመርመሪያ ነገር ቢገባ ወይም አጋዥ ነገር ለምሳሌ ካቲተር ሊሆን ይችላል። በራሱ መሽናት የማይችል ሰው አጋዥ ነገር በዛ ሊገባ ይችላል። እንደ ካቲተር አይነት
ሴቶች የወሊድ መከላከያ ሉፕ ሊገባ ይችላል የመሳሰለ እነዚህ ነገሮችን መጠቀም ጾም ያበላሽ በመድኃኒትነት ወይም መመርመሪያ ነገር ቢገባ ጾም የሚያበላሹ አይደሉም ጾም የሚያበላሹ አይደሉም ወደ ኩላሊት ለምሳሌ በብልት በኩል ሊያስገቡ ይችላሉ እዛ ለመድረስ የሆነ ነገር ለማድረግ ጾም በዚህ አይበላሽም ሌላ የማደንዘዣ መድኃኒቶች አፍ ላይ አፍንጫ ላይ የሚደረገው ሊሆን ይችላል እጅ ላይ በደም ስር የሚሰጥ ሊሆን ይችላል ጾም አያበላሹም እነዚህ በአፍ የሚገቡ እንደ ኢንዶስኮፒ ጨጓራ መመርመሪያ የመሳሰሉ ነገሮች እንዴት ናቸው በራሳቸው ጾም አያበላሹም ግን እርጥበት ይዘው የሚገቡ ከሆነ የበለጠ ምርመራው አጋዥ የሆኑ ዘንድ ፈሳሽ ነገሮች ይዘው ከሆነ እየገቡ ያሉት በዛ ሰበብ ጾሙ ይበላሻል ያ ካልሆነ ግን በራሱ መመርመሪያው ደርሶ ተመለሰ ይሄ ጾም ያበላሽ ሁኔታዎችን መለየት ያስፈልጋል ማለት ነው አላሁ አዕለም ሌላ ጆሮ ማሳጠብ ጥርስ ማሳጠብ ማስነቀል ጥርስ ማሳጠብ በራሳቸው ጾም ያበላሹ ጆሮም ቢያሳጥብ ምንም ችግር የለውም ጥርስ ቢያሳጥብ ጥርስ ቢያስነቀል ችግር የለውም ነገር ግን የጥርስ ነገር የማምለጥ ዕድል ስላለው ፈሳሽ በረመዳን በጾም ወቅት ባይደረግ የተሻለ ነው ዑለማዎች በዚህ ላይ ጥንቃቄ መደረግን ይጠቁማሉ ሌላኛው የሚታወቀው ጾም የሚያበላሹ ነገሮችን ረስቶ ቢወስድ ቢፈጽም ወይም ተገዶ ቢፈጽም ወይም ወቅቱ የጾሙ ወቅት ያልገባ መስሎት ወይም ያለቀ መስሎት ቢፈጽም ጾሙ በእነዚህ ሰበብ አይበላሽም አላሁ አዕለም እነዚህ ነገሮች ሳነሳ ሌላ ሰው ተነስቶ ዳዕዋ አድርጎ እነዚህ ያበላሻሉ ወይም እነዚህ ያበላሹም ብሎ ካስቀመጥኩት የተለየ ነገር ሊያነሳ ይችላል የፍቅህ ርዕሶች ስለሆኑ ግርታ ውስጥ መግባት የለብንም አቅም ያለው ሰው ዘርዘር አድርጎ መረጃዎችን መፈተሽ ነው